ሰላም እንዴት ናችሁ? ዲዛይነር የሾርቅ እባላለሁ። ከቀለም ዲዛይን ነው። ሽፎኖች፣ የፈትል ልብሶች፣ ማንኛውንም አይነት የሀገር ባህል ልብሶች እኛ ጋር ታገኛላችሁ። ቤቱን ሰብስክራይብ አድርጉ። መጀመሪያ አሁን ከትልቅ ጥለት እንጀምራለን። መጀመሪያ ማሳያችሁ እችን የምታምር ላይት ግሪን የሆነች ከስሩ ቆንጆ ወርቀ ዘቤ የተወሰወሰ ቆንጆ ቀሚስ ነው። ለሙሽራ እናት፣ ለክርስትና፣ ለማንኛውም ፕሮግራም መሆን የሚችል ልብስ ነው። እንደምታዩት አርበ ሰፊ ነው። ሁለት አይና መነን ነው። እዚህ ቤት የመነን ጥራት አያሳስብም። እንደምታዩት ከሁለት አይና መነን ውጭም ብዙ ጊዜ አንሰራም። በጣም ቆንጆ መነን ነው። ይሄ ቀሚስ ተሰርቶ አልቆለት ዋጋ 15,000 ብር ነው። በጣም ቆንጆ ቀሚስ ናት። ቆንጆ ነጠላ አለው። እንደምታዩት በጣም የሚያምር ለሙሽራ እናት የሚሆን ለማንኛውም ፕሮግራም መሆን የሚችል ነው። በግሩፕ ቢደረግም በጣም ቆንጆ እቃ ነው። ስለዚህ ኦርደር አድርጉ፣ ሰዱ። እሺ በቀጣይ የምናያት እችን ቆንጆ የምታምር የቀይ ቡኒ ከስሩ ወርቀ ዘብ የተወሰወሰ በጣም የምታምር ልብስ ነች። ለማንኛውም ከለር ስኪን ታይፕ ላለው ሰው መሆን ይችላል። ለቀይም ለጠይም ሰው መሆን የሚችል ራሱ ልብሱ ሲታይ ፈርጥ ያለው የሚመስል በጣም የሚያምር ቆንጆ ልብስ ነው። ቆንጆ ነጠላ አለው። አራቱ አርብ ሲገጣጠም በጣም የተለየ ውበት ይሰጠዋል። ከወገብ በላይ በፈለጋችሁት ዲዛይን በሚያምር መልኩ እንሰራላችኋለን። በዳብል መነን ቆንጆ ነው ይሰራልኝ። ሲገጣጠም የተለየ ቆንጆ ውበት ያለው ልብስ ነው። ይሄ ልብስ ተሰርቶ አልቆለት ዋጋ 13,000 ብር ነው። ቆንጆ ነጠላ አለው። ቀለል ያለ የሚያምር ለየትኛውም ፕሮግራም መሆን የሚችል ልብስ ነው። በተለይ ለፕሮግራም ብትወስዱት፣ ለክርስትና፣ ለማጀቢያ፣ በግሩፕም በግልም ብታረጉት በጣም የሚያምር የተለየ ውበት ያለው ልብስ ነው። እቺ ልብስ አታምልጣችሁ፣ ኦርደር አድርጉን። በጣም ታምራለች። ቆንጆ ልብስ ነች። እሺ ቀጣይ ደግሞ የምናያት እችን የምታምር ላይት ፒንክ የሆነች ውስጡ እንደምታዩት ቆንጆ በዳይመንድ የተሰራ በቡኒ ከለር የበለጠ ውበት እንዲሰጠው አድርጎታልኝ። በጣም ቆንጆ የሚያምር ልብስ ነው። ለሙሽራ እናትም ለሙሽራም ፈርጥም ገብቶበት መሰራት ይችላል። እዚህ ላይ ፈርጥ ቢገባ የተለየ ውበት ይሰጠዋልኝ። በጣም ቆንጆ የሚያምር ልብስ ነው። በጣም አርበ ሰፊ ነው። ሲገጣጠም በጣም ሰፊ ነው። ቆንጆ ነው። የአበሻ ልብስ ትልቁ ውበቱ ደግሞ አርቡ ሲሰፋ ነው። ስለዚህ በጣም የሚያምር ቆንጆ ልብስ ነው። ነጠላውም እንደምታዩት በጣም ቆንጆ ነጠላ ያለው ልብስ ነው። ቆንጆ ልብስ ነች። እዘዟት፣ ኦርደር አድርጉ። ይሄ ተሰርቶ አልቆለት ዋጋ 17,000 ብር። አሁን ደግሞ የምናያት የምታምር መደቡ ፐርፕል የሆነ እና ቢጫው በዛ ያለ በጣም ቆንጆ ልብስ ነች። አርቡ እንደምታዩት በጣም ሰፊ አርብ ነው። ሁለት አይና መነን ነው። የመነን ጥራት አያሳስብም። እዚህ ቤት በጣም ቆንጆ መነን ነው። እንደምታዩት በደንብ የተመታ ቆንጆ መነን ነው። ይሄ ልብስ ተሰርቶ አልቆለት 17,000 ብር ነው። ለማንኛውም ፕሮግራም መሆን ይችላል። በተለይ ለሙሽራ እናቶች፣ ለክርስትናም ቢሆን ለግሩፕም ለግልም በቆንጆ ሁኔታ መሰራት የሚችል ልብስ ነው። ከወገብ በላይ ዲዛይን በፈለጋችሁት በመረጣችሁ ዲዛይን መሰራት ይችላል። በጣም የሚያምር ቆንጆ ነጠላ አለው። በጣም ትልቅ ነው ነጠላው፣ ቆንጆ ነው። ብዙ ጊዜ እናቶች አርቡ ጠበብ ያለ ነጠላ አይወዱም። ይህ እንደምታዩት በጣም ቆንጆና ትልቅ ነጠላ ነው። የምትፈልጉትን ስክሪንሾት እያደረጋችሁ እያዛችሁ በውስጥ መስመር ማናገር ትችላላችሁ። ተሰርቶ አልቆለት ቆንጆ ሆኖ ዋጋ 17,000 ብር። እሺ ቀጣይ የምናያት ደሞችን በጣም የምታምር መደቧ ሎሚ ከለር የሆነ በቀይ ቡኒ ከላይ እንደምታዩት ዲዛይኑ የተለየ ውበት ሰጥቶታልኝ። በጣም ቆንጆ ልብስ ነች። አርበ ሰፊ ነው። ሁለት አይና ነው። ስለ መነን ብዙ ጊዜ የምንናገር ምንድነው መነን ብዙ አይነት ስላለው ነው። አንድ አይና መነን አለ፣ ሁለት አይና መነን፣ ሶስት አይና መነን የሚባል ስላለ ቆንጆ የሚባለው በብዛት የምንሰራቸው በተለይ የጥበብ ልብሶች ሲሆን ሁለት አይና መነን ስለሆነ ለዛ ነው የመነን አይነቱ የምነግራችሁ። በፈለጋችሁ ዲዛይን ከወገብ በላይ በጣም በሚያምር ሁኔታ ቆንጆ አድርገን እናዘጋጅላችኋለን። ይሄ ልብስ ተሰርቶ አልቆለት ዋጋ 15,000 ብር ነው። በጣም የሚያምር ወርደ ሰፊ የሆነ ቆንጆ ነጠላ አለው። እዚህ እንደምታዩት በጣም የሚያምር ነጠላ ነው። ቆንጆ ልብስ ነው። ኦርደር አድርጉ። ስክሪንሾት እያደረጋችሁ ላኩልን። ኦርደር አድርጉ፣ አይለፋችሁ። በጣም የሚያምር ልብስ ነው። አሁን ደግሞ የምናየው መካከለኛ ጥለት የሚባለውን ነው። በጣም የሚያምር ቆንጆ እንደምታዩት በጣም ቆንጆ ነው። አርቡ እንደምታዩት ሰፊ ነው። አራቱ አርብ ሲገጣጠም የተለየ ውበት ነው ያለው። ለማንኛውም ስኪን ታይፕ ላለው ሰው መሆን ይችላል። ለፕሮግራምም ለቤተ ክርስቲያንም ለማንኛውም ፕሮግራም ማድረግ ትችላላችሁ።
ከወገብ በላይ እንደነገርኳችሁ በፈለጋችሁ ዲዛይን ቆንጆ ነው መሰራት ይችላል። የመነን ጥራቱ እንደምታዩት ነው፣ የሚያሳስብ ነገር አይደለም። በጣም ቆንጆ ሁለት አይና መነን ነው። ነጠላውም እንደዚሁ ወርደ ሰፊ ነው። በጣም የሚያምር ነው። ሲደረግ ሲሰራ ቆንጆ ይሆናል። ከወገብ በታችም እንዳልኳችሁ በፈለጋችሁት ሆኖ መሰራት ይችላል። ገበር በቢጭም በቤጅም በምትፈልጉት ነገር መሰራት ይችላል። በጣም ቆንጆ ልብስ ነው። ይሄ ልብስ ተሰርቶ አልቆለት ዋጋ 15 ሺህ ብር ነው። ትወዱታላችሁ። ኦርደር አድርጉ። ስክሪንሾት እያደረጋችሁ የምትፈልጉትን ልብስ ኦርደር አድርጉን። በዓልም እየመጣ ስለሆነ ቅድሚያ ኦርደር ሰጡን። አሪፍ ነው። ቆንጆ ነው እንዲሰራላችሁ። ቀጥሎ የምናያት ደግሞ በጣም ዲዛይኗ ልዩ የሆነች በጣም የምታምር ጎመን ከለር አለው። እዚህ ጋር ነጭም አለው ፐርፕልም አለው። በጣም የሚያምር የተለየ ውበት ያለው ቆንጆ ልብስ ነች። እንደምታዩት ለማንኛውም አይነት ስኪን ከለር መሆን ለቀይም ለጠይም ሰው መሆን የምትችል ፍክት የምታደርግ የምታደምቅ ለፕሮግራም ብትወስዱት ለቤተ ክርስቲያን ብትወስዱት ኬሻ ስራ የሚባለው አይነት በጣም ቆንጆ ዲዛይን ልብስ ነች። እች ልብስ ተሰርታ አልቃ ዋጋ 13 ሺህ ብር ነው። ቆንጆ ነጠላ አለው። እንዳልኳችሁ ነጠላውን ማሳያችሁ አንዳንዱ ነጠላውን አሳዩን ስለሚል ነው። አርቡ በጣም ሰፊ ነው። ወርዱ ቆንጆ ነጠላ ነው። በጣም የምታምር ልብስ ነች። ኦርደር አድርጉን። ዋጋ 13 ሺህ ብር። እሺ አሁን ደግሞ ማሳያችሁ ደረጃ ልብሶች ናቸው። በጣም የሚያምር ላይት ፒንክ የሆነ ውስጡ ሰማያዊ ከለር ያለው ወርቅ ዘብ ያለው ፈርጥ ያለው የሚመስል በጣም ቆንጆ ልብስ ነው። ደረጃ ለማትወዱ ደረጃ መውጣት ይችላል። እዚህ ጋር ያለው ደረጃ ተቀንሶ መውጣት ይችላል። ጫፍ ላይ ያለው እንደዚህ መሰራት ይችላል። እሱ በእናንተ ምርጫና ፍላጎት ነው የሚሆን። ውስጡ ላይ ፈርጥ ቢገባበት እዚህ ላይ ፈርጥ ቢጨመርበት የተለየ ውበት ያለው በጣም የሚያምር ቆንጆ ልብስ ነው። አርቡ እንደምታዩት ወርደ ሰፊ ነው። ከ75 በላይ ነው። በጣም ቆንጆ ነው። የሚያምር ቆንጆ ነጠላ አለው። እንደምታዩት ነጠላው በጣም ትልቅ ነው። ለየትኛውም ፕሮግራም መሆን ይችላል። በተለይ ጸጥ ያለ ከለር ለምትወዱ ዝም ብሎ ግን በደንብ የሚያዘንጥ ቆንጆ ከለር ነው። ዋጋ 17 ሺህ ብር ተሰርቶ አልቆለት። አሁን ቀጣይ ደግሞ የማሳያችሁ የምታምር በጣም ቀለል ያለች ሲምፕል የሆነች የምታምር ባለ 3 ደረጃ ልብስ ነች። እንደምታዩት በጣም ቆንጆ ነች። ፐርፕል አለው። እንደምታዩት ላይት ዝም ያለ ሆኖ ግን በጣም የሚያፈካ የሚያዘንጥ ለፕሮግራም የሚሆን ቆንጆ ልብስ ነው። ደረጃ ለማትወዱ ይሄኛው ደረጃ ተቀንሶ መውጣት ይችላል። በዚህ መልኩ መሰራት ይችላል። እቺ ልብስ ተሰርታ አልቆላት ዋጋ 14500 ብር ነው። ቆንጆ ነጠላ አለ። የሚያምር ነጠላ አለው። ነጠላውን ማየት ካስፈለገ በጣም የምታምር ሲምፕል የሆነች ቆንጆ ልብስ ነች። ኦርደር አድርጎ ዋጋ 14500 ብር። እሺ አሁን የማሳያችሁ ደግሞ ትንሽ ቀይ መደብ ያላት ያው ገናም እየመጣ ስለሆነ አሁን በገና ቀይ ልብስ እየተለመደ መጥቷል። በጣም የምታምር ቆንጆ ልብስ ነች። እንደምታዩት በአራት አርብ ነው። ሁለት አይና መነን ነው። በጣም ቆንጆ በጣም ሲምፕል የምታዘንጥ ለማንኛውም ፕሮግራም መሆን የሚችል ልብስ ነው። እንደምታዩት ነች። ታምራለች። ቆንጆ ልብስ ነች። ዋጋ 12000 ብር ተሰርቶ አልቆለት። ነጠላውም እንዲሁ በጣም ቆንጆ ነጠላ ናት። ሲደረግ ሲሰራ አራቱ አርብ ሲገጣጠም የተለየ ውበት አለው። ገናም መጥቷል። ኦርደር አድርጉ። በጣም ቆንጆ ልብስ ነች። አሁን ደግሞ የማሳያችሁ አረንጓዴ ነገር ለምትወዱ በጣም የምታምር በጣም ሲምፕል የሆነች ቆንጆ ልብስ በተለይ በግሩፕ ብትደረግ በጣም የምታምር ቆንጆ ልብስ ነች። ሁለት አይና መነን ነው። የመነን ጥራት አያሳስብም። ከወገብ በላይ በፈለጋችሁት ዲዛይን አንገቱ ቪ መሆን ይችላል። አራት ማዕዘን በፈለጋችሁት መሆን ይችላል። በጣም የምታምር ቆንጆ ልብስ ነች። ለቤተ ክርስቲያን፣ ለፕሮግራም፣ ለማንኛውም ፕሮግራም ብትጠቀሙት መሆን የሚችል ቀለል ያለ መደቡ ግሪን የሆነ ቆንጆ ልብስ ነው። በግሩፕ ለምትመጡ የተወሰነ ቅናሽ ይኖረዋል። ዋጋ 10500 ብር። በጣም የምታምር ቆንጆ ልብስ ነች። ኦርደር አድርጉ። ቀጥሎ የምናየው ደግሞ ቀይ ከፒች ከለር ጠርዝ ላይ ያለው ወርቀ ዘብም የተለየ ውበት የሰጠው ቆንጆ ልብስ ነች። ውስጡ መስቀሎቹም እንደምታዩት በሚያምር ቢጫ ወርቀ ዘብ ያበበ ስለሆነ በጣም ቆንጆ ልብስ ነው። ለማንኛውም ፕሮግራም መሆን የሚችል በግሩፕ ቢደረግ ጥምቀትም እየመጣ ነው። ስለዚህ በጣም ቆንጆ ሲምፕል የሆነች ልብስ ነች። ተሰርታ አልቃ 8000 ብር ነው። የሚያምር ቆንጆ ወርደ ሰፊ ነጠላ አለው። ወርዱ ትልቅ ነው። እንደምታዩት አሪፍ ልብስ ነው። ኦርደር አድርጉኝ። 8000 ብር ዋጋ።
አሁን ደግሞ የምናያት የፒች ወይም ፒንክ መደብ ላይት ፒንክ የሆነ መደብ ያለው በጣም የምታምር ቆንጆ ልብስ ነች። ብዙ ጊዜ ነጠላው እንደዚህ ለየት ባለ ሁኔታ በቀጭን ብዙ ጊዜ የለም። አዲስ ነገርና ሲምፕል ነገር ለምትወዱ በጣም የምታምር ቆንጆ ልብስ ነች። እች ልብስ ተሰርታ አልቆላት ዋጋ 11 ሺህ ብር ነው። ወርዱ እንደምታዩት በጣም ሰፊ ነው። አርቡ ሲገጣጠም በጣም የተለየ ውበት ነው ያለው። ቆንጆ ልብስ ነው። ኦርደር አርጉን። ዋጋ 11 ሺህ ብር። ቀጥሎ የምናት ደግሞ በጣም የምታምር ሲምፕል የሆነች በጣም ቀለል ያለች ቆንጆ ልብስ ነች። ያው ማየት ነው እንግዲህ በጣም ቆንጆ ልብስ ነች። እች ልብስ ተሰርታ አልቆላት ዋጋ 9 ሺህ ብር ነው። ቆንጆ የሚያምር ልስልስ ያለ ቆንጆ ሁለት አይና መነን ነው። አራቱ አርብ ሲገጣጠም በጣም ቆንጆ የሆነ ውበት ነው ያለው። ኦርደር አድርጉ። ከወገብ በላይ በፈለጋችሁ ዲዛይን ሰራላችኋለሁ። በጣም የሚያምር ልብስ ነው። ዋጋ 9 ሺህ ብር። ሽፎኖችም አሉን። በጣም የሚያማምሩ ቆንጆ ቆንጆ ሽፎኖች አሉ። ስቶኮች ናቸው። በጣም ደረጃቸውን የጠበቁ ኳሊቲ የሆኑ ስቶክ ቀሚሶች አሉ። እንግዲህ ምረጡ፣ ኦርደር አድርጉ። የፈለጋችሁበት ቦታ እንልካለን። ዴሊቨሪ አለን። ከዛ ውጭ ደግሞ ሳተን ቀሚሶች እንደዚህ በጣም የሚያማምሩ ቆንጆ ቆንጆ ሳተን ቀሚሶች አሉ። እነዚህ የምታያቸው ሃርመኒዎችም አሉ። በጣም ያምራሉ ሲሰሩ። በጣም ቆንጆ ቆንጆ ልብሶች ናቸው። የወደዳችሁትን ስክሪንሾት አድርጋችሁ ላኩልን። ያላችሁበት ድረስ እንልካለን። ዴሊቨሪም አለን። በጣም ቆንጆ ልብሶች ናቸው። ኦርደር አድርጉን። ከዛ በተጨማሪ የፈትል ልብሶች፣ ነጠላዎች፣ ማንኛውንም የሀገር ባህል ልብሶች የምትፈልጉትን ኦርደር አድርጉን። ያላችሁበት እንልካለን።